ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ እንዲሁም የቲክቶክ ተከታታዮቼ እንዴት ናችሁ? ዛሬ የምንነጋገረው ስለ ፀጉር ስቲም ማድረግ ነው እና በጣም ከትልቁ ጠቀሜታ አንደኛው ፀጉራችንን ከመታጠባችን በፊት ፀጉራችንን ስቲም ማድረግ ነው። ግዴታ በስቲማይዘር ይሄ ባሉን ነገሮች እንዴት አድርገን ስቲም ማድረግ እንችላለን? ስቲም ማለት ያው ለፀጉራቸው ሙቀት መስጠት ነው። ተቀብተን አንደኛ የፀጉር ቆዳችንን ያለውን ጭንቅላታችን እንዲከፋፈት ያደርጋል። ጤናማ ፀጉር እንዲበቅል ያደርጋል። ሙቀት በሚሰማው ሰዓት ላይ ጥሩ ወደ ውስጥ ቅባት በምንቀባበት ሰዓት ላይ ሪፍሌክት ወደ ውስጥ እንዲገባ ያደርገዋል ማለት ነው። ስቲም ማድረግ አንደኛው ጥቅሙ ለፀጉር ጤና በጣም ወሳኝ ነገር ነው። ከምታጠባችሁ በፊት ምን ጊዜም ስቲም እንድታደርጉ እመክራችኋለሁ። አመሰግናለሁ። ዛሬ ስለ ስቲም ነው የነገርኳችሁ። ቀጣይ ደግሞ እኔ ያደረግኩ አሳያችኋለሁ። አመሰግናለሁ።